ክቡር አቶ ሽመልስ አብዲሳ የኦሮሚያ ክልላዊ መንግስት ፕሬዝዳንት፣ ክቡር አቶ አሻድሊ ሐሰን የቤንሻንጉል ጉሙዝ ክልላዊ መንግስት ፕሬዝዳንት፣ ክቡር ዶክተር ድረስ ሳህሉ በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የግብርና ቢሮ ኃላፊ፣ ክቡር ጀነራል አበባው ታደሰ የኢፌዴሪ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም፣ ክቡር ሌተናል ጀነራል መሰረት የምዕራብ ዕዝ ዋና አዛዥ፣ የተከበራችሁ የመከላከያ ሰራዊት ጀነራል መኮንኖች፣ በምዕራብ ዕዝ የ47ኛ የምስረታ በዓል ላይ ለመሳተፍ በእንግድነት የተገኛችሁ የመከላከያ ሰራዊት አመራሮችና አባላት፣ የተወደዳችሁ መላው የምዕራብ ዕዝ ሰራዊት አባላት፣ የተከበራችሁ የምዕራብ ኦሮሚያ የቤንሻንጉል ጉሙዝ እንዲሁም የነቀምት ከተማና አካባቢዋ ነዋሪዎች፣ ክቡራን አባገዳዎች፣ ሀደ ሲንቄዎች፣ ክቡራን የሃይማኖት አባቶችና የሀገር ሽማግሌዎች፣ ክቡራትና ክቡራን፣ በቅድሚያ አገራችን ኢትዮጵያ ከተደገሰላት የብተና አደጋ ወጥታ በሰራዊታችን ተጋድሎና በሌሎች የፍትህ ኃይሎች ተሳትፎ የጠላት አከርካሪ ተመትቶ እነሆ ተነጻጻሪ መረጋጋት ተፈጥሮ ይገኛል። በዚህ ምክንያት የሀገራችን ዘርፈ ብዙ ልማት ውጥኖች እውን እየሆኑ ቀጥለዋል። በተለይም የሁሉም ኢትዮጵያውያን አሻራ ያረፈበት የህዳሴ ግድባችን ለመጠናቀቅ በደረሰበት ዋዜማ ላይ የሚከበረው የዛሬው የምዕራብ ዕዝ 47ኛ ዓመት የምስረታ በዓልን ልዩ ያደርገዋል። የምዕራብ ዕዝ ሰራዊትና አመራር፣ የምዕራብ ዕዝ አጋሮች፣ ደጋፊዎችና የዕዙ የሞራል ምንጭ የሆናችሁ የቀጠናው ክልል ህዝቦችና የዚህ በዓል ታዳሚዎች በሙሉ እንኳን ደስ አላችሁ፣ ደስ አለን እላለሁ። ሀገራችን ኢትዮጵያ የረጅም ጊዜ ታሪክ ያላት ብዙ ብሔር ብሔረሰቦች፣ ህዝቦችና የተለያዩ ሃይማኖት ተከታይ ህዝቦች ተባብረውና ተከባብረው የሚኖሩባት የድንቃድንቅ ባህልና ቅርስ ምድርና በተፈጥሮ ሀብት የበለጸገች ሀገር ናት። ይሁንና የተፈጥሮ ሀብቷን አልምታ ሳትጠቀምበት ዜጎቿ ለዘመናት በድህነት እየማቀቁባት በተመጽዋችነት ስትጠቀስ ኖራለች። አገራዊ ለውጥን እውን ከሆነበት ጊዜ ጀምሮ የተፈጥሮ ሀብታችንን ተጠቅመን በልማት ለማደግ ከፍተኛ እንቅስቃሴ ማድረጋችንን ተከትሎ ጠላቶቻችን እንደ አሸን እንዲፈሉ በማድረግ የእድገት ጉዟችንን ለማደናቀፍና ሀገራችንን ለመበታተን ከባድ ሴራ ተሸርቦብን የነበረ ቢሆንም ዕድሜ ለመንግስታችን፣ ዕድሜ ለመከላከያ ሰራዊታችን፣ ዕድሜ ለሕዝባችን እንዲሁም የልማት አርበኛ ዜጎቻችን ሁሉንም ሴራ እና ደባ ተባብረን በማፈራረስ አገራችን ወደ ማንሰራራት ተሸጋግራለች። በኢትዮጵያዊነቱ የማይደራደር ለማንም ለምንም የማይበገር ክንደ ብርቱ ሰራዊት ገንብታለች። የዚህን አይነት ሰራዊት በመገንባቷም ባለፉት ዓመታት የተቃጣብንን ሀገር አፍራሽ ጥቃቶችን በአስተማማኝ መክተን የጠላቶቻችንን ህልም አምክነናል። ጠላቶቻችን ከሩቅና ከውስጥ ቅጥረኛ ቀጥረው እንዲነሱብን ያደረገውን የህዳሴን ግድብ ለፍጻሜ በማብቃት ፈተናዎችን በስኬት ተሻግረናል። ለህዳሴው ግድብ ስኬት ሁሉም ድርሻውን የተወጣ ቢሆንም የህዳሴ ግድብ እንዲቋረጥ ለማድረግ ተቀጥሮ የመጣውን ቅጥረኛ በመደምሰስ ህዳሴን ታድጎ ለመጨረሻው ስኬት ለማብቃት የምዕራብ ዕዝ ያደረገው ተጋድሎ በታሪክ ተመዝግቦ ይኖራል። በዚህ ተግባሩ ብቻ ለምዕራብ ዕዝ ምስጋና አቀርባለሁ። መንግሥት፣ መከላከያና መላው ሕዝባችን የሚኮሩባችሁ መሆኑን
ለምዕራብ ዕዝ አባሎች መግለጽ እወዳለሁ። ባለፉት የለውጥ ዓመታት ሰራዊታችን በርካታ ፈታኝ ተልእኮዎችን በድል ተወጥተዋል። መከላከያ ሰራዊታችን ለኢትዮጵያ የተደገሰላትን አደጋ የቀለበሰ የኢትዮጵያ ሉዓላዊነት ምሽግ እንደሆነ አረጋግጠዋል። የጠላትን ከፋፋይ ፕሮፓጋንዳና ወጀብ ሳያናውጠው የማይተለፉ የሚመስሉ ፈታኝና በታኝ ወጥመዶችን በጣጥሶ ሕዝባችንን አሻግሯል። ከነዚህ ሰራዊት ክፍሎች ውስጥ አንዱ የሆነው ዛሬ 47ኛውን ዓመት የምስረታ በዓሉን እያከበረ የሚገኘው ምዕራብ ዕዝ ሀገርን ለማጽናት ከፍተኛ ተጋድሎ ካደረጉና ተቋማችን ከሚመካባቸው እዞች አንዱ ነው። ምዕራብ ዕዝ ውልደቱ በምዕራቡ ሀገራችን ክፍል በ1960ዎቹ መጨረሻ ቢሆንም በየዘመናቱ በተለያዩ አደረጃጀቶችና አነስተኛ የጦር ክፍሎች ሀገራዊ ግዳጁን እየተወጣ የቆየ የጦር ክፍል ነው። በተለይ በ1970 ዓ.ም መጀመሪያ ላይ ጠቅላይ መምሪያውን በጅማ አድርጎ በከፋ፣ ወለጋ፣ ኢሉባቦርና ሌሎች የሀገራችን ምዕራብ፣ ሰሜን ምዕራብና ደቡብ ምዕራብ ቀጠናዎች ሀገራዊ ተልእኮን የፈጸመ ነባር የጦር ክፍል ነው። የቀድሞ ሰራዊት ከፈረሰ በኋላ በ1987 ዓ.ም እንደገና ተደራጅቶ የምዕራብ ቀጠና ምሽግ ሆኖ ሰርቷል። ለውጡን ተከትሎ ራሱን በመገንባት በማደራጀትና በማስፋት ከውስጥና ከውጭ የሚቃጡ የሰርጎ ገብ ጥቃቶችንና በተለያዩ የአገሪቱ ክፍሎች የሚፈጠሩ ግጭቶችና አለመረጋጋቶችን ሰፊ ቀጠና ሸፍኖ የጸጥታ ችግሮችን በመቆጣጠር ሰላም፣ መረጋጋት በመፍጠር ረገድ ውጤታማ የግዳጅ አፈጻጸም ያሳየ ጠንካራ የጦር ክፍል ነው። የምዕራብ ዕዝ እርሾ የሆነው ዝነኛው ነባርና የምዕራብ እናት የሆነው 22ኛ ክፍለ ጦር ለዛሬው የምዕራብ ዕዝ ያወረሰው የጀግንነት የአሸናፊነትና የጽናት ተሞክሮዎች ለዛሬው ስኬትና ቁመና መስፈንጠሪያ ሆነውታል። ይህ ክፍለ ጦር በአገር ውስጥና በአጎራባች የሚከሰቱ ትንኮሳዎችን በመመከትና በማምከን የኖረ በኢትዮጵያ ኤርትራ ጦርነት ታሪክ የሠራ ከሌሎች አጋር የጦር ክፍሎች ተቀናጅቶ ባድመን ሰብሮ በመግባት የኢትዮጵያን ሰንደቅ ዓላማ በባድመ ያውለበለበና በተሰማራባቸው ግዳጆች ሁሉ በድል የሚመለስ የድል ምልክት የሆነ ነባር የጦር ክፍል ነው። ለዛሬው የጀግኖች ተምሳሌት ለሆነው ምዕራብ ዕዝ መሠረት የሆነው 22ኛ ክፍለ ጦር የ110ኛ ኮር መስራች የነበረ በሂደት ደግሞ ወደ ዕዝ አደረጃጀት ተሸጋግሮ የ22ኛ ክፍለ ጦር እሴቶችን ይዞ የቀጠለ ጀግና ዕዝ ነው። ባድመን መልቀቅ ማለት ፀሐይ አትጠልቅም ማለት ነው የሚለውን ፉከራ ከንቱ ያደረገ ትኩልና ማይድማን በመምታት የጠላትን ምዕራብና ምስራቅ ግንባር ቆርጦ የጠላትን ትስስር በመበጠስ የኢትዮጵያን ድል ያፋጠነ በጥሩ መሠረት ላይ የተገነባና ጠንካራ ክፍሎችን የፈጠረ ጀግና የጦር ክፍል ነው። የዕዙ አካል የሆኑት 22ኛና 24ኛ ክፍለ ጦሮች በኢትዮ ኤርትራ ጦርነት ወቅት በጀግንነት ተዋግተው ታሪክ ከሠሩ ክፍለ ጦሮች ግንባር ቀደሞች ክፍለ ጦሮች ናቸው። ምዕራብ ዕዝ ከእነዚህና ሌሎች ጠንካራ መሠረት ከሆኑት የጦር ክፍሎች በጠንካራ መሠረት ላይ እየተገነባ በበርካታ አውደ ውጊያዎች እየተፈተነ የፈረጠመ ጀግና ዕዝ ነው። በ2013 ዓ.ም ሳንፈልገው ሰሜን ዕዝን በማጥቃት የተከፈተብን የክህደት ጥቃትን ተከትሎ ከምዕራብ ቀጠና ተወርውሮ ወደ ግዳጅ ቀጠናው የደረሰና ቀድሞ ድል ያበሰረ በተደረጉ በአራቱም ዘመቻዎች ከድል በስተቀር ሽንፈትን ያላስተናገደ የደማቅ ድሎች ባለቤት የሆነ ዕዝ ነው። ከተከዜ እስከ መቀሌ በተደረጉ ፈታኝ ውጊያዎች አስደማሚ ጀግንነት የፈጸመ የጦርነት ጠማቂውን ኃይል አመራርና ሰራዊት
ከመቀሌ ተከትሎ ቆላ ተንቤን ድረስ በመውረድ የበተነ የጠላትን አቅም የነጠቀ ጠላት ከፊቱ የማይቆም ፈጣን ተነቃናቂ ምሽግ ሰባሪ ደምሳሽ ሆኖ የጠላትን የጥፋት ዕቅድ ያመከነ የኢትዮጵያ አለኝታ የሚባል እዝ ነው። ምዕራብ እዝ የተወጣቸው ከባባድ ውጊያዎችና ዋና ዋናዎቹ ሲሆኑ እዙ የተወጣቸው ግዳጆች ለጠቅላላው የመከላከያ ሰራዊት ድሎች በጣም ቁልፍ የነበሩና እዙ ባደረገው ጀግንነት የተሞላበት ተጋድሎ ወገንን አኩርቷል። በተለይ በጭና እዙ የፈጸመው የጀግንነት ታሪክ ሲዘከር የሚኖር የጀግንነት ውሎ ነው። ምዕራብ እዝ የኢትዮጵያ ጋሻ መሆኑ ያረጋገጠበት ሌላኛው መልኩ በሰሜን እየተዋጋ በምዕራብ ታላቁን የህዳሴ ግድብ በከፍተኛ መስዋዕትነት መጠበቁ ነው። የግንባታ ሂደቱ ለአፍታም እንዳይስተጓጎል ሌት ተቀን በመጠበቅ ውስብስብ ፈተናዎችን ሁሉ አልፎ በብዙ ሺዎች የሚቆጠሩ ሰርጎ ገብ የጥፋት ኃይሎችን ጥቃት በማምከን ለፕሮጀክቱ ስኬት ደማቅ አሻራውን ያሰረፈ የጦር ክፍል ነው። ክቡራንና ክቡራን፣ ምዕራብ እዝ በአንድ አካባቢ ሳይወሰን ግባ በተባለበት የግዳይ ቀና ሁሉ ተወርውሮ ፈጥኖ በመድረስ ሁኔታዎችን የመቀየር ብቃት ያዳበረ ፈጥኖ ደራሽ የሆነ ኃይል ነው። የሰሜኑን ጦርነት በፕሪቶሪያ ስምምነት ከተገታ በኋላ አሸባሪው ሸኔ እና ጽንፈኛው ፋኖ ለሕዝባችን እየታገልን ነው በሚል ሽፋን ጸረ ሕዝብ ተግባር በመፈጸም በአገራችን እና በሕዝባችን ላይ አደጋ ደቅነው ተከሰቱ። መሠረተ ልማት አወደሙ፣ መንግሥታዊ መዋቅር አጠቁ፣ ሕዝቡን ዘረፉ፣ ትምህርት አስቆሙ፣ ማረስ፣ መማር፣ መነገድና መዘዋወር ሁሉ ዘጉ። የጥፋት ግንባራቸውን አቀናጁ። ከታሪካዊ ጠላት ጋር ተሳሰሩ። ምንም ሳይሳሱ አገርን ለማፍረስ ተነሳሱ። በሕዝባችንና በሕገ መንግሥቱ ላይ የተፈለፈለው ጠላት የሚያደርሰውን ሰቆቃ፣ ግፍና መከራ ለመግታት መንግሥት በሰጠው አቅጣጫ መሠረት ምዕራብ እዝና ወደ ቀጠናው ተመልሰው በምዕራብ ኦሮሚያ ተከታታይ ሰፊና እልህ አስጨራሽ ስምሪቶችን በማድረግ በቀጠናው አንጻራዊ ሰላም አስፍነዋል። ጽንፈኛው ፋኖ የክልሉን የፌዴራል መንግሥቱን ለማፍረስ አቅዶ የሰሜን ዕዝ ጥቃትን እንደ ተሞክሮ ወስዶ በሰራዊታችን ላይ ክህደትና ጥቃት በፈጸመ ጊዜ ይህንን አስከፊ የጥቃት ሁኔታ ለመመከትና ወደ ነበረበት ክልላዊ ሁኔታ ለመመለስ ሰራዊታችን ግድ ሆኖበታል። በዚህ ግዳጅም ምዕራብ እዝ በአንድ አራተኛ ኃይሉ በመሳተፍ ከሌሎች እዞች ጋር ተቀናጅቶ በርካታ ድሎችን በመጎናጸፍ ፈርሶ የነበረውን የክልሉ መንግሥት መዋቅር መልሶ እንዲደራጅ በማድረግ ሕዝባችን ማኅበራዊ አገልግሎት እንዲያገኝ ማድረግ ተችሏል። በምዕራብ ኦሮሚያ እዙ ከሌሎች ኃይሎች ጋር በጋራ ባደረገው ተጋድሎ የአሸባሪው ሸኔና ሌሎች የጥፋት ኃይሎች ተደምስሰዋል። ለዓመታት የሰቆቃ ሕይወት ሲገፋ የነበረው ሕዝባችን እፎይታ አግኝቷል። የተለያዩ ተቋማትና ማኅበራዊ አገልግሎች ሥራ ጀምረዋል። የተፈናቀሉ በርካታ የህብረተሰብ ክፍሎች ወደ ቀያቸው ተመልሰዋል። የጥፋት ኃይሎች ደጋግመው ሊንዱት መርዝ የረጩበት የህብረተሰብ አብሮነትና አቃፊነት መንፈስ ቀጥሏል። በቤንሻንጉል ጉሙዝ ክልልና የወለጋ ሕዝብ የሚታወቀው በአቃፊነቱና በአብሮነት ምሳሌነቱ ነው። ዛሬም በምዕራብ እዝ 47ኛ ዓመት የምስረታ በዓል ላይ በነቀምት ከተማ ሁለቱም ሕዝቦች አብረው ደምቀው በማየቴ እጅግ ደስ ብሎኛል። የቤንሻንጉል ጉሙዝ ክልል ሕዝቦች፣ የምዕራብ ኦሮሚያና የነቀምት ከተማ ነዋሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ባለሀብቶች፣ የመስተዳድርና ጸጥታ አካላት ከአብራካችሁ ከወጣውና ለእናንተ ሰላምና ደህንነት
ሌትና ቀን ከሚዋደቀው ከጀግና ሰራዊታችን ጎን ሆናችሁ ሊበታትኑን የወጉኑን የጥፋት ኃይሎች ከሰራዊታችን ጋር ወግናችሁ ደግፋችሁ የተገኘው ድል እንዲመዘገብ በማድረግ ለተመዘገቡ ድሎች ባለቤት በመሆናችሁ እንኳን ደስ አላችሁ ማለት እፈልጋለሁ። ውድ የምዕራብ ዕዝ አመራሮችና አባላት 47ኛው ዓመት የምስረታ በዓላችሁን በምታከብሩበት ወቅት በአስቸጋሪ የአየር ጸባይና የመሬት ገጽታዎች በሰፋፊ የውጊያ ቀጠናዎች ያለ እረፍት ተከታታይ ስምሪቶችን አድርጋችሁ ሀገርን ታድጋችሁ የሕዝቡን ሰላም ያስከበራችሁበት ወቅት ነው። የተጀመረው ሀገርን የማጽናትና የሀገራችንን ብልጽግና ለማረጋገጥ በመሠራት ላይ ላሉ ዘርፈ ብዙ የልማት ውጥኖችና አዳዲስ ዕቅዶች ስኬት እንደ ልማዳችሁ በታላላቅ ድሎች ታጅባችሁ አገራችንን ሙሉ ሰላም ታገኝ ዘንድ የቀረንን የጸጥታ ሥራ ጨርሰን ወደ ተሟላ የሰራዊት ግንባታ ተግባር እንድንገባ ቀጣይ አጭር ተልዕኮ እንዳለባችሁ ማሳወቅ እወዳለሁ። ያለ ስስት ሕይወት የሚሰጣት ኢትዮጵያ ከድህነት የመውጣት ጉዞ ላይ ትገኛለች። ይህ የእድገትና የከፍታ ጉዞ እረፍት የነሳቸው ጠላቶቻችን ከውስጥ ባንዳዎችና ቅጥረኞች ጋር ተባብረው ከጉዞአችን ሊያደናቅፉን እየተጓዘበዙ ይገኛሉ። በመሆኑም ጠላቶቻችን ከትንኮሳ እንዲታቀቡ የሚያደርግ እንደ ወትሮዋቸው በተሳሳተ ስሌት ወደ ትንኮሳ የሚገቡ ከሆነ ደግሞ በአጭር ጊዜ ድል አድርገናቸው ሉዓላዊነታችንና ሰላማችንን በአስተማማኝ ማስከበር በሚያስችል ደረጃ የዝግጅት ሥራዎችን በከፍተኛ ሁኔታ አጠናክረን እየሠራን እንገኛለን። እናንተም የዕዙ አባላት በየደረጃችሁ የሚጠበቅባችሁን ብቃት፣ ጥንካሬ፣ ጽናትና ሁለገብ ዝግጅት ላይ በመረባረብ ከነበረው ደረጃችን ወደ ላቀ ደረጃ የማደግ ብቃት ትሸጋገሩ ዘንድ ላሳስባችሁ እወዳለሁ። እጅግ በጣም አመሰግናለሁ። ገለቶማ